ሰላም ውድ የአውደ ድንቅ ቤተሰቦች፣ ዛሬ ይዘንላችሁ የቀረብነው ታሪክ አእምሯችሁን ሊያባንን ይችላል። ዓለማችን በቴክኖሎጂ በረቀቀችበት በዚህ ዘመን አሁንም ድረስ ልክ እንደ ጥንቱ የድንጋይ ዘመን ሰው የሚኖሩ ሰዎች አሉ ብንላችሁ ታምናላችሁ? እነዚህ ሰዎች በታንዛኒያ የሚኖሩ ሀዲዛቤዎች ናቸው። እነሱ ለምግብ የሚሆን ሰብል አይዘሩም፣ ቤትም አይሰሩም ወይም ንብረትን አያከማቹም። እንዲያውም የሚያስገርመው የጫካውን ንጉሥ አንበሳን እንኳ ሳይቀር አድነው እንደሚመገቡ ያውቃሉ። ዛሬ የሀዲዛቤዎችን አስፈሪ አደን፣ ከአዕዋፋት ጋር ያላቸውን ንግግርና እስከ ዛሬ የቆየውን ምስጢራዊ ሕይወታቸውን በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። ንብረትና መሪ የሌለው ማህበረሰብ። የሀዲዛቤ ሰዎች ሕይወት በጣም ቀላል ነው። እኛ ቤት ለመስራት ወይም ለማከራየት ስንሰለፍ፣ እነሱ ግን በዛፎች ስር ወይም በድንጋዮች ዋሻዎች ውስጥ ያድራሉ። አንድ ቦታ ላይ ከጥቂት ሳምንታት በላይ አይቆዩም። ምግብ ባለበት ቦታ ሁሉ ቤታቸው ነው። የሚገርመው ነገር ሀዲዛቤዎቹ የኔ የሚሉት ንብረት የላቸውም። ያደኑትን እንስሳ ወይም የሰበሰቡትን ማር ለሁሉም እኩል ያካፍላሉ። በጎሳቸው ውስጥ መሪ ወይም ንጉሥ የለም። አንድ ሰው አደን ከዋለ ያገኘውን ለሌላኛው ይሰጣል፣ ነገ ደግሞ ሌላኛው ይሰጠዋል። ይህ እኩልነት ለሺህ ዓመታት በሰላም እንዲኖሩ አድርጓቸዋል። የአንበሳ አደን ድፍረት ወይስ ረሃብ? አሁን ወደ አስገራሚው ጥያቄ እንመለስ። ሀዲዛቤዎች የአንበሳ ስጋ ይመገባሉ፣ ነገር ግን እንደ ተራ እንስሳ ሁል ጊዜ አያድኑትም። አንበሳን ማደን ለሀዲዛቤ ወጣቶች የጀግንነት መግለጫ ነው። አንበሳን ለማደን የሚጠቀሙት ቀስትና መርዛማ ፍላጻ ነው። አንድን እንስሳ ከገደሉ በኋላ ስጋውን በጋራ ይመገባሉ። ለሀዲዛቤዎች አንበሳ መግደል ማለት ማህበረሰቡን ከአደጋ መከላከልና ኃይላቸውን ማሳየት ነው። ሆኖም ግን አብዛኛውን ጊዜ የሚያድኑት ዝንጀሮችን፣ አጋዘኖችንና ድኩላዎችን ነው። አንበሳን የሚመገቡት ግን በልዩ ሁኔታ ወይም አንበሳው የነሱን ደህንነት ሲያሰጋ ነው። ከአዕዋፋት ጋር የሚደረግ ንግግር። ሀዲዛቤዎች ካላቸው አስገራሚ ችሎታዎች አንዱ ከአዕዋፋት ጋር መግባባታቸው ነው። ሃኒጋይድ የሚባል ወፍ አለ። ይህ ወፍ የንብ ቀፎ ያለበትን ቦታ ያውቃል፣ ነገር ግን ንቦቹን ማባረር አይችልም። ሀዲዛቤዎች በልዩ ፉጨት ወፍን ይጠሩታል። ወፉም እየበረረ ንብ ወዳለበት ቦታ ይመራቸዋል። ሰዎቹ ንቦቹን በጢስ አባረው ማሩን ከወሰዱ በኋላ ለወፉ ድርሻውን ሰምና ትል ይሰጡታል። ይህ በተፈጥሮና በሰው መካከል ያለ እውነተኛ ጓደኝነት ነው። የሀዲዛቤ ሰዎች ተፈጥሮ ካከበርናት ትመግበናለች ብለው ያምናሉ። ቋንቋቸውና የወደፊት ስጋታቸው። ሀዲዛቤዎች የሚናገሩት ቋንቋ ልክ እንደ ሌላው ዓለም ቋንቋ አይደለም። ቋንቋቸው ሀዲዛን ይባላል። በከፍተኛ ሁኔታ የጠቅታ ክሊክ ድምፅ ያለበት ነው። ይህ ቋንቋቸው በዓለም ላይ ካሉ ጥንታዊ ቋንቋዎች አንዱ እንደሆነ ይገመታል። ዛሬ ግን ይህ አስደናቂ ጎሳ አደጋ ላይ ነው። የእርሻ መሬቶች እየተስፋፉባቸው እና አደን የሚከለከልባቸው ቦታዎች እየበዙ ነው። ሆኖም ግን ሀዲዛቤዎች አሁንም ቢሆን የከተማ ኑሮ ትተው በጫካ ውስጥ በነፃነት መኖርን ይመርጣሉ። ዛሬ የሀዲዛቤ ጎሳዎችን ሕይወት ስናይ አንድ ትልቅ ትምህርት እናገኛለን። ደስታ ያለው
ብዙ ንብረት በማከማቸት ሳይሆን ባለን ነገር በመርካትና ከተፈጥሮ ጋር ተስማምቶ በመኖር እንደሆነ ያሳዩናል። እናንተስ ስለዚህ ሰዎች ምን ታስባላችሁ? እንደነሱ አንበሳን መጋፈጥ የምትችሉ ይመስላችኋል? አስተያየታችሁን በኮሜንት ጻፉልኝ። ቪዲዮውን ላይክ እና ሰብስክራይብ በማድረግ አውደ ድንቅን ተቀላቀሉ። በቀጣይ በሌላ ድንቅ ታሪክ እስክንገናኝ ቸር ይቆዩን።